ያለኝን ታውቃላችሁ ዛሬ ላይ ያለኝም በሙሉ እምበላው እምጠጣው ባጣ እምነቴን አልክድም እሺ ለእናንተ ብዬ ሳይሆን ለራሴ ብዬ ማንንም አልሰጠኝም ማንንም አይወስድብኝም በኦርቶዶክስነቴ ድርድር የለኝም ጓደኛ ብትሆኝ ከነምነቴ ውደጂ ቲክቶክ ላይ ያላችሁ ብትሆኑ ከነምነታችን ውደዱን ምንም ላይ ብትሆኑ ከነምነቴ ውደዱኝ አይ አንቺ ኦርቶዶክስ ስለሆንሽ አልወድሽም ባናትሽ ተተኪ ችግር የለብኝም አንቺ ማንንም ሁኚ እኔ አሁን አዶናይ ሙስሊም ነው እህቴ ሙስሊም ናት አብሬያቸው እየኖርኩ ነው በሰላማዊ እምነቴን አይነኩብኝም እምነታቸውን አልነካም ኦኬ አዶናይ እንኳን እኔ ቤት ያለው በቀደም መስቀል ነው መጽሐፍ ቅዱስ ሰርቶ እሱ የዋህነቱን ነው ይሰራው እኔ አንድም ቀን አንተ መጽሐፍ ቅዱስ ምናምን እንደዚህ መጽሐፍ ቅዱስ መስቀሎች ምናምን ላይ አለ መስራት ትችላለህ እኔ ራሴ በቂ ነኝ ኦኬ ልብስ እንኳን መስቀል ያለው እንዲለብስ አልፈልግም እምነቱ ነው ውዴዋ የሰው መብት ድንበር አልነካም እኔ ጋር ነው ስለሚሰራው ምናምን ብዬ እንዳውም እኔ ምን አደረኩኝ አጥፍታል ብዬ ነው ያለውን ነገሮችን ላይ የተናገርኩት ይሄ ግን ስራ ስለሆነበት ያውም ደግሞ ስትሰሩ ነው የምታገኙት ገባችሁ አይደለ ስራ ስለሆነ ነው እዚህ ቦታ ላይ ስራ ነው ያገናኘን እንጂ እምነት አይደለም ውዴዋ እሺ እምነት አይደለም ስለዚህ እኔ ያላስገድደው መጽሐፍ ቅዱስ ለምን አልሰራህም ምናምን ነው እኔ ሲጀመር ሲሰራም አላየሁት ዩሲ በጣም አከብርለታለሁ ሲጾም እንኳን ጾም ረመዳን ውስጥ ነበር የመጣ መስጊድ ላይ ነው ይሄድ አንድ ድንበሩን ምነካው የለኝም የኔንም እምነት ያከብርልኛል ሀዊ መስገድ ፈልጋለሁ ቢለኝ ይሰግዳል እኔ ችግር የለብኝ በሃይማኖቴ የመጣሽለታ ግን አምሶሪ ይቅርታ አድርጊልኝ አልወድም ሃይማኖቴን አንድ ሰው እንዲነካ አልፈልግም አንድም ሰውን በሰውኛ አከብራለሁ ወዳለሁ ኦርቶዶክስነቴን በጣም ነው የምወደው ብሞትላት እመቤቴን ሞትላታለሁ ሲጀመር እኔ በኦርቶዶክስነቴ ብሞትላት ደስ ነው የሚለኝ ባታለክሱልኝ እኔ ኦርቶዶክስ በመሆኔ የሆነ ችግር እንኳን ቢደር እመቤቴን ባታለክሱልኝ ሞት ሰው እንቅፋት መጥቶትም ይሞታል በእምነቴ ግን ብሞት በጣም ነው ደስ የሚለኝ እኔ አንዳንድ አባቶቻችን ምን ይላሉ መሰላችሁ ገዳም እየሄድኩ ብሞት ይላሉ በቃ ሁሉም እንደምኞቱ ነው ገባችሁ አይደለ ሰው በጣም ወደዋለሁ እምነቴ በምንም አልደ ጓደኛዬ ስለሆንሽ ምናምን እምነቴን እየተሳደብሽ እምነቴን እያንቋሸሽ እምነቴን አጥቼ ለምን ማለት ነው ለምን አልሞትም ለጓደኛ ብዬ እምነቴን አልሸጥም እኔ ኦኬ ለጓደኛ ብዬ ኔቨር እምነቴን አሳልፌ አልሰጥም እኔ አንድ ሰው እንኳን ጓደኛ አይደለም እህቴ ለምን አትሆንም ድንበርሽን ጠብቂ ድንበሬን ጠብቄ ነው የምኖረው ከዛ በተረፈ አብረን ነው በልተን ያደግነው አብረን ነው በቃ ለምሳሌ ጓደኛ ማሞቹ ነን ግማሹ ወደ መስጊድ ሲሄድ ግማሹ ወደ ቤተ ክርስቲያን ነው ስንሄድ ያደግነው እኛ ወደ ሰበት ትምህርት ቤት እናማራለን ሌላው ደግሞ ሂዶ ቁርአን ለመማር መስጊድ ነው እንደዚህ ምን ሄደው ኦኬ ተከባብረን ነው የምንኖረው ሰው እምነቴን ያንቋሸሽ ግን አላላ ከብርሽ አልችልም አም ሶሪ እሺ ለነግራችሁ ፈይጌ ነው ሰያ እሺ ሰያ ምን ሆነ እኔ ምለው ስታዩ መንግስት ነው መስለው ስታዩ ኤምባሲ ነው መስለው እናንተ የዘንደላደለ ኑሮ ላይ ቁጭ ብላችሁ እኛን አጋፍጡን ቲክቶከሮችን እኔ አላወራ ሙድ አላወራ እና እኔም ልታሰርላችሁ ወይስ እኔም ልውጣላችሁ አልወጣልኳችሁ አልባረር አልኳችሁ ምን ችግር አለው አፌን ሰብስቤ አሁን ቁጭ ብል ለሃዊ ለምን ኖርሽ ነው ወይስ ለምን ልሻቀልሽ ነው ምን ችግር አለው አሁን ለልጄ ብኖር ምን ችግር አለው እኔ አሁን ለልጄ ሽፎኔና ሺቴን ጅጬ ብኖር አላወራ ውዴ አላወራ እኔ ከደሙ ነፃ ነኝ ውዴ እኔ ከደሙ ነፃ ነኝ እንዴ እኔ ለይቼ ያቃለው ለማውራውና ማላውራው ውዴ እዛም ጥልቅ እዚህም ጥልቅ ነው አስተያየት እሰጣለሁ እንደ አንድ ሰው አስተያየት እናገራለሁ የተሰማኝን እናገራለሁ ግን
ዝም ብዬ ጥልቅ ነው ውዴ። እኔም ቅልንጦ ሊገባ ውዴ፣ እኔንም ልከቺ አልገባም ውዴ። ለልጄ ልኖርላት ማን አላት? ከፈጣሪ በታች ማን አላት ውዴ? አረኛ አላወራም ውዴ፣ አላወራም። እኔ እንደ ሰውኛ ሐሳቤን ሰጥቻለሁ። በሱ ደግሞ ማንም እንትን የሚለኝ የለም። ከዛ በተረፈ ስለ አንድ ሰው ስለ እንትን አላወራም ውዴ፣ አላወራም። ጉድ እኮ ነው። ናውጣ አንተ ደግሞ ወሬ ራሳችሁ የተንደላደለ ነገር ላይ ቁጭ ብላችሁ ሌላውን የምታጋፍጡትስ